በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 20 በዚች ቀን ደንድራ ከሚባል ሀገር ደግሞ አልበድራ ከሚባል ሀገር ቅዱስ በብኑዳ በሰማዕትነት አረፈ። ይህ ቅዱስ ለብቻው የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጦለት የመቀደሻ ልብስ ለብሰ ወርደህ ለመኮንኑ ተገለጥለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች ሀገር ወደ መድረሻው ጊዜ ነበር። ይህንንም ባህታዊ ፈልጎ አላገኘውም ነበር። እነሆ ቅዱስ በብኑዳም በፈቃዱ መጥቶ ወደ መኮንኑ ሄዶ በክብር ባለቤት በጌታ ኢየሱስ ክርስቶስ የማምን በግልጽ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮንኑም ፈልጎ ያጣው የታወቀ ባህታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግር ብረትም አስረው ከጨለማ ቤት እንዲጥሉት አዘዘ። በዚያንም ጊዜ ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው፣ አበረታው፣ አጽናናው። በዚህችም አገር ስሙ ቄርሎስ የሚባል ምእመን ሰው ነበረ። ከእርሱ ጋር ሚስቱና 12 ጎልማሶች ልጆቹ አሉ። እነዚህን ሁሉንም የከበረ በብኑዳ አስተማራቸው። አጽናንቷቸውም ራሶቻቸውን ቆርጠዋቸው በሰማዕትነት ሞተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱሱ አንገት ከባድ ድንጋይ ሰቅለው ወደ ባህሩ ይጥሉት ዘንድ አዘዘ። በእግዚአብሔር ኃይልም ከድንጋዩ ጋር ዋኘ። ደግሞ ከሰሌን ዛፍ ላይ ይሰቅሉት ዘንድ አዘዘ። ያችም ሰሌን 12 ዘለላን አፈርታ ለመጪው ትውልድ መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከኛ ጋር ለዘላለሙ ትኖር አሜን። ሚያዝያ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ በብኑዳ ወይም ሰማዕተ ወጻድቅ፣ 2 ቅዱስ ቄርሎስ ሚስቱና 12 ልጆቹ ሰማዕታት ወይም ከቅዱስ በብኑዳ ጋር የተገደሉ። ወርሃዊ በዓላት፣ አንደኛ ቅዱስ ቴዎድሮስ ሊቀ ሰራዊት ወይም ሰማዕት፣ 2 ቅዱስ ዮሐንስ ሐጺር፣ 3 ቅዱስ አክሎግ ቀሲስ፣ 4 ቅዱስ አጼ ካሌብ ጻድቅ ወይም ንጉሠ ኢትዮጵያ፣ 5 አባ አሞኒዮስ ዘሀገረ ቶና፣ 6 ቅድስት ሳድዥ የዋሄት። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 13 እስከ 16። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ ከአጽናፍ አጽናፍ ዘወትር የተመሰገነ ይሁን። ወስብሐት ለእግዚአብሔር።